ለአመታት በገዛ ቤታችሁ ደጃፍ ላይ ባለ ወርቅ መውጫ ላይ ተቀምጣችሁ ነገር ግን ያንን ወርቅ እንዴት መጠቀም እንዳለባችሁ ሳታውቁ ብትኖሩስ? እናም አንድ ቀን ልክ ጠላቶቻችሁ ሊያጠፏችሁ ሲመጡ ሳያስቡት አይኖቻችሁን ከፍተው ሚስጥሩን ቢያሳያችሁ ምን ይሰማችኋል? አዎ ይህ የሆሊውድ ፊልም አይደለም። አሁን በዓለማችን ላይ እየተፈጠረ ያለው ትኩስና አስገራሚ መሬት ላይ ያለ ሀቅ ነው። ኢራን አሁን ለዓለም እንዲህ እያለች ነው። እስከዛሬ አድርጌው የማላውቀውን ነገር አሳያችሁኝ፣ አይኔን ከፈታችሁት፣ ጠላቶች ሆይ ጦርነቱ ለበጎ ሆነልኝ፣ አመሰግናለሁ ብላለች። ለምን? ምክንያቱም ኢራን አሁን የዓለምን የነዳጅ የደም ስር በሆነው በሆርሙዝ ሰርጥ ላይ አዲስ ህግ አውጥታለች። ማንም አስቦት የማያውቅ ህግ። ከዚህ በኋላ በሆርሙዝ ከሚያልፈው እያንዳንዱ መርከብ ለእያንዳንዱ በርሜል ነዳጅ $1 ቀረጥ አስብበታለሁ ብላለች። አንድ መርከብ በአማካኝ እስከ 2 ሚሊዮን በርሜል ነዳጅ ይይዛል። ይህ ማለት ከአንድ መርከብ ብቻ $2 ሚሊዮን፣ በቀን ደግሞ እስከ 140 መርከቦች አልፋሉ። በቀን ከ200 ሚሊዮን ዶላር በላይ። ይህ ገንዘብ በሳምንት በወር ማመን የሚከብድ ቢሊዮን ዶላሮች ይሆናል። አሜሪካና እስራኤል ይህንን ሲሰሙ ኩፍኛ ደንግጠዋል። ፕሬዝዳንት ዶናልድ ትራምፕ ቁጣቸውን እየገለጹ ነው። ለመሆኑ ይህ የ39 ቀናት ጦርነት እንዴት ኢራንን የዓለም የነዳጅ በር ቁልፍ አስጨበጣት? አሜሪካስ አይኗ እያየ ይህንን ትፈርዳለች ወይ? ዛሬ ይህንን ሁሉ ሚስጥር እንፈትሻለን። አብራችሁን ቆዩ። ለመሆኑ ይህ ሆርሙዝ የምንለው የባህር መጥበብ ምንድነው? ለምንድነው ዓለምን ያንቀጠቀጠው? የሆርሙዝ የመርከቦች መተላለፊያ ወጥ ስትሬት ኦፍ ሆርሙዝ በመካከለኛው ምስራቅ ያሉ የዓለማችን ግዙፍ የነዳጅ አምራች ሀገራት ያመረቱትን ነዳጅ ወደ ተቀረው ዓለም ለመላክ የሚጠቀሙበት ብቸኛ የውሃ ኮሪደር ነው። ሳዑዲ አረቢያ፣ ኩዌት፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ባህሬን፣ ኢራቅና ኦማን ጨምሮ የቀጠናው ሀገራት ነዳጅ፣ ድፍድፍና ሌሎች ምርቶቻቸውን ወደ ውጭ የሚልኩት በዚህ የባህር ወሽመጥ ተጠቅመው ነው። በዚህ ምክንያት የሆርሙዝ የባህር መጥበብ የዓለማችን 1/5 ወይም 20% የነዳጅ አቅርቦት ድርሻ ይይዛል። ይህ ማለት ሆርሙዝ ተዘጋ ማለት የዓለማችን ፋብሪካዎች፣ መኪኖችና አውሮፕላኖች ይቆማሉ ማለት ነው። ይህንን ወሳኝ ኮሪደር ማዶ ለማዶ የሚጋሩት 3 ሀገራት ናቸው። ኦማን፣ የተባበሩት አረብ ኤምሬትስ በአንድ አቅጣጫ ሲሆን በሌላኛውና በሰፊው ግዛቷ ሆርሙዝን የምታዋስነው ደግሞ ኢራን ናት። እስከዛሬ ድረስ በዚህ ሰርጥ መርከቦች ሲያልፉ የሚጠይቁት የማለፊያ ቀረጥ አልነበረም፣ እንዲሁም ለማንም ሲሳይ ሆኖ ነበር። አሁን ግን ጨዋታው ተቀይሯል። በቅርቡ የተካሄደው ጦርነት ተከትሎ ኢራን ሆርሙዝን ጥርቅም አድርጋ በመዝጋት በዚህ የባህር መተላለፊያ ኮሪደር ላይ ያላትን ፍጹም የበላይነት በተግባር አስረግጣ አሳይታለች። ይህ መዘጋትና መከፈት ደግሞ የኢራንን አይን ከፈተው። እስከዛሬ በሀብት በር ላይ ተቀምጬ ለምን በነፃ አሳልፈዋለሁ የሚል ጥያቄ ፈጠረባት። እናም ኢራን ድርድሩንም ሳትጠብቅ ከዓለም አቀፍ የባህር ላይ ትራንስፖርት ህግጋት ጋር በማይገናኝ መልኩ የራሷን ህግ አውጥታ ወደ ተግባር ገብታለች። የቀረጥ መሰብሰቢያ ቦታዎችን ለይታ በሆርሙዝ ነዳጅ ጭነው ከሚያልፉ መርከቦች ላይ በአንድ በርሜል $1 ቀረጥ መሰብሰብ ጀምራለች። አስቡት፣ አንድ መርከብ በአማካኝ እስከ 2 ሚሊዮን በርሜል ነዳጅ ድፍድፍ ይዟል። ስለዚህ ከአንድ መርከብ ብቻ $2 ሚሊዮን ትሰበስባለች። ሮይተርስ በቅርቡ ባወጣው መረጃ መሰረት በሆርሙዝ በቀን እስከ 140 መርከቦች ተላለፋሉ። በቀን 100 መርከቦች ብቻ እንኳን ቢያልፉ ኢራን በቀን $200 ሚሊዮን በካዝናዋ ታፍሳለች። ይህ በሳምንት በወር በአመት እያለ ሂሳቡ ሲሰላ በቢሊዮኖች የሚቆጠር ዶላር ነው። ኢራን አሁን ገና አይን የተገለጠ ጦርነቱ ለበጎ ነው
ብትል የሚገርም አይደለም። አሁን ጨዋታው $1 በ1 በርሜል ሆኗል። ይህ የሆርሙዝ ቀረጥ ጉዳይ አሁን ላይ የ15 ቀናቱን የተኩስ አቁም ስምምነት ተከትሎ በፓኪስታን ኢስላማባድ በሚደረገው ድርድር ላይ ዋናው የፍጥጫ ነጥብ ሆኗል። ድርድሩ የሚካሄደው በዋናነት በኢራንና በአሜሪካ መካከል ነው። አሜሪካ የድርድር ነጥቦች ያለቻቸውን 20 ነጥቦች በፓኪስታን በኩል ለኢራን ስታቀርብ፣ ኢራን ደግሞ በበኩሏ 20 የመደራደሪያ ነጥቦችም መልሳ ልካለች። ከነዚህ የኢራን 10 ነጥቦች መካከል ቁልፍና ዋነኛው ሆርሙዝ የሉዓላዊነቴ አካል ተደርጎ ይወሰድልኝ፣ ቀረጥ እንደምሰበስብበት ይታወቅልኝ የሚለው ነው። በተጨማሪም ኢኮኖሚዋን ክፉኛ ወደ ኋላ የገተተው የዓመታት ተደራራቢ ማዕቀብ ሙሉ በሙሉ እንዲነሳላት ጠይቃለች። ፕሬዝዳንት ዶናልድ ትራምፕ ይህንን ሲሰሙ ኢራን በወሳኙ የሆርሙዝ ወጥ በኩል የሚያልፈውን ነዳጅ የያዘችበት መንገድ አደገኛ ነው በማለት አስጠንቅቀዋል። ከኢራን ጋር የደረስነው ስምምነት ይህ አይደለም፣ ክፍያ ማስከፈሉን ባያደርጉት ይሻላቸዋል ሲሉም ዛቻ አዘል መልእክት አስተላልፈዋል። አሜሪካና እስራኤል በ39 ቀናት ጦርነት ኢራንን ለማዳከም የፈለጉት የማትገዳደርና አቅም የሌላት ሀገር እንድትሆን ነበር። ነገር ግን ኢራን ማዕቀቡ ተነስቶላት ከሆርሙዝ በቢሊዮን የሚቆጠር ዶላር እየሰበሰበች የራሷንም ነዳጅ እንደ ጎረቤቶቿ ሳዑዲ፣ ዩናይትድ አረብ ኤምሬት በነጻነት መሸጥ ብትጀምር በቀጠናው ምን አይነት የገዘፈችና የፈረጠመች ኢኮኖሚና የወታደራዊ ሀያል ሀገር ልትፈጥር እንደምትችል ማሰብ ብቻ ያሳቅቃቸዋል። ይህ ጦርነት ቀላል አልነበረም። ዶናልድ ትራምፕ ጦርነቱን ሲጀምሩ መሳሪያችሁን አስቀምጡ፣ እጅ ስጡ፣ ካለበለዚያ የሞትን ጽዋ ትጎነጫላችሁ በማለት በአጭር ጊዜ የሚጠናቀቅ አድርገው አስበውት ነበር። ወደ ተግባር ሲገባ ግን ታሪኩ ሌላ ሆነ። ለዓመታት በማዕቀብ የተቆለፈችው ኢራን ዓለምን ያስገረመ መቋቋም አሳየች። ሆኖም የጦርነቱ ጠባሳ በኢራን ላይ ከባድ ነበር። አሜሪካና እስራኤል የኢራንን ወታደራዊ ተቋማት ብቻ ሳይሆን ኢኮኖሚያዊ መሰረተ ልማቶች ጭምር ወድመዋል። ድልድዮች፣ የነዳጅ መሰረተ ልማቶች፣ ዩኒቨርሲቲዎችና የምርምር ተቋማት ወድመዋል። ሀገሪቱ ቁልፍ የምትላቸው አመራሮችን አጣለች። የኢየሩሳሌም ፖስታ እንደዘገበው አሜሪካና እስራኤል የኢራንን ግዛት በግዳጅ ቀጠናዎች ከፋፍለው ክፉኛ ደብድበውታል። በሰው ኃይል ላይ የደረሰው ጉዳትም እጅግ ዘግናኝ ነበር። ኢራን እንዳስታወቀችው ጦርነቱ ከተጀመረ አንስቶ ከ3000 በላይ ሰዎች ተገድለዋል። እስከ መጋቢት 29 ድረስ ብቻ 254 ህፃናት ጨምሮ 1701 ሰላማዊ ሰዎች ሞተዋል። ነገር ግን መረጃዎች በገለልተኛ ወገን ማጣራት አደገኛ ሆኗል። ምክንያቱም ጦርነቱ ከተጀመረበት ጊዜ አንስቶ በመላ ሀገሪቱ ኢንተርኔት በመቋረጡ ዓለም አቀፍ የዜና ተቋማት እንደ ቢቢሲ ያሉት በኢራን ውስጥ ገብተው እንዲንቀሳቀሱ ባለመፍቀዱ ነው። ያም ሆኖ ቢቢሲ ከተለያዩ ምንጮች ባገኘው መረጃ 1221 የኢራን ወታደሮችና 714 ማንነታቸው ያልተለዩ ሰዎች መገደላቸውን ዘግበዋል። ምንም እንኳን ኢራን ይህንን ያህል መስዋዕትነት ብትከፍልም በእነዚህ 39 ቀናት ውስጥ ያሳየችው ወታደራዊ ክንድ ግን ብዙዎችን አስደንግጧል። ከአሜሪካና እስራኤል ጋር በቀጥታ ከመፋለም ባለፈ የአሜሪካን ወታደራዊ ቤዝ የፈቀዱ የአረብ ሀገራትን ከሳዑዲ እስከ ዩናይትድ አረብ ኤምሬት፣ ኩዌት፣ ባህሬንና ኳታር አስጨንቃ በማያቋርጥ የሚሳኤልና የድሮን ጥቃት እንዲሁም በሳይበር ጦርነት ክፉኛ ቀጥታቸዋለች። ይህ ጦርነት የዓለምን የፖለቲካና የኃይል አሰላለፍ ሙሉ በሙሉ ቀይሮታል። ኔቶና አሜሪካ ተኮራርፈዋል። አውሮፓና አሜሪካ ተጎረባብጠዋል። የአረብ ሀገራት ደህንነታቸው አደጋ ላይ ወድቋል። እናም ተንታኞች እንደሚሉት በቅድሚያ የነበሩት የሀያላን አሰላለፎች በነበሩበት ይቀጥላሉ ማለት እጅግ ከባድ ነው። አንድ ጦርነቱ ብቻ ሳይሆን ድህረ ጦርነት የሚያስከትለው ውጤትም ቀላል አይደለም። አሁን ዋናውና የዓለማትን ትኩረት የሳበው ጥያቄ ይህ ነው። በማዕቀብ ውስጥ ሆና ይህንን ያህል የፈረጠመ ክንድ ያሳየችው ኢራን ነገ ማዕቀብ ተነስቶላት ከሆርሙዝ ሰርጥ በቢሊዮን የሚቆጠሩ ዶላሮችን በየቀኑ መሰብሰብ ከጀመረች ማንም ሊያስቆማት የማይችል ሀያል ሀገር አትሆንም ወይ?
የሚለው ነው። ይህ የኢስላማባድ ድርድር የኢራንን የመካከለኛው ምስራቅንና የዓለምን ዕጣ ፈንታ የሚወስን ታሪካዊ ክስተት ሆኗል። ሆርሙዝ አሁን የነዳጅ ብቻ ሳይሆን የዓለም ፖለቲካ ማጠንጠኛ ሆኗል። እናንተስ ምን ታስባላችሁ? አሜሪካ ኢራን በሆርሙዝ ላይ ቀረጥ እንድትሰበስብ ትፈቅድ ይሆን ወይስ ሌላ ሁለተኛ ዙር አስከፊ ጦርነት ይነሳል? ሐሳባችሁን ኮሜንት ላይ ጻፉልኝ። በሚቀጥለው አዳዲስና ትኩስ መረጃዎች እስከምንገናኝ ቸረን ሰንብት።